በአጭር ጊዜ ከስኳር በሽታ ማለትም ከአይነት 2 ስኳር በሽታ እንደዚሁም ከደም ግፊትና ተያያዥ የጤና ችግሮች መገላገል መዳን ከፈለጉ እነኚህ መድኃኒቶች ተዘጋጅተው ቀርበውለታል። እነኚህ መድኃኒቶች እኛ ለማዘጋጀት ብዙ ውጣ ውረዶችን አልፈን ልንለፋባቸው እንችላለን እንጂ እርሶ እነኚህ መድኃኒቶች በእጆት ካስገቡ በኋላ በአጭር ጊዜ በሳምንት በቀናት በ2 ሳምንት በወር ግፋ ቢል በ3 ወር መድኃኒት አቁመው ያለ መድኃኒት መኖር እንዲችሉ ያደርጉሎታል። ይሄ በተግባር ተፈትኖ ውጤት አምጥቷል። እኔ ከስኳር በሽታና ከደም ግፊት ድኛለሁ። 7 ዓመት መድኃኒት እየወሰድኩ እኖር እንደነበረ ነግራችኋለሁ። በዳንኩበት መንገድ ብዙ ሪሰርቾች ብዙ ምርምሮችን አደረግን። እነኚህ መድኃኒቶች ተገኙ። በአሁኑ ሰዓት እነኚህ መድኃኒቶች እየተጠቀሙ በርካቶች ከስኳር ከአይነት 2 ስኳር በሽታና ከደም ግፊት እየዳኑ እነሱም ስለነሱ የሚጨነቁም ሰዎች ቤተሰቦቻቸው ማለት ነው ድነው በሰላም በረፍት በፎይታ ኑሯቸውን እያጣጣሙ እየኖሩ ለምስክርነት እየበቁ ደስታቸውን እያጣጣሙ ይገኛሉ። እርሶም መድኃኒት በእጆት ነው ያለው፣ መጠቀም ይችላሉ። ይሄ ጥበብ ከእግዚአብሔር የተሰጠን ስለሆነ እንግዲህ የአምላክ አሰራር ብዙ ነው። በዚህ መንገድ ተጠቅመው ይህንን ምግብ መድኃኒቶት አድርገው እየኖሩ በሰላም ስራዎትን ያቆማቸውን ስራዎች መስራት ይችላሉ። ያቋረጧቸውን የህይወት ዘይቤዎች እንደገና መኖር ይችላሉ። በየትኛውም የኢትዮጵያ አካባቢ እንደዚሁም በሌላ ዓለም ላይ የምትገኙ ሁሉ ይህንን መድኃኒት ወደ ዞይ ሜዲኬሽን ኮሚኒኬት በማድረግ አድራሻችን መገናኛ ሲቲ ሞል ከደራርቱ ህንፃ መደዳ ይገኛል። ሲቲ ሞል 5ኛ ፎቅ ላይ እኛን እያገኛችሁ ዞይ ሜዲኬሽን እየመጣችሁ ወይም ባላችሁበት ቦታ ኮሚኒኬት አድርጋችሁ መጠቀም ትችላላችሁ። መዳናችሁ በእጃችሁ ነው። ይሄ መድኃኒት እያለላችሁ በእውነት ነው ምለው በስኳር በሽታ አይኔ ጠፋ ይሆን እግሬ ቆረጥ ይሆን የኛው አይነት ኩላሊቴ ወይም ልቤ ወይም ነርቬ ወይም ሌላው አካሌ ጎዳ ይሆን እኔም መሰቃይ ይሆን እሞትስ ይሆን እያላችሁ በስኳርና በደም ግፊት መጨናነቅ ይቅው። በሽታው ያልመጣባችሁ ሰዎች እንደዚሁ በስጋት ላይ ያላችሁ እናንተም ይህን ሕክምና መውሰድ ትችላላችሁ። በበሽታው ውስጥ ያላችሁ ታከማችሁ መዳን ትችላላችሁ። ፍቱን መድኃኒት ነው። በአጭር ጊዜ ያው ረጅም ጊዜ ማትሩ በአጭር ጊዜ ብዙ ሰዎች ወደኛ ይመጣሉ። በማግስቱ መድኃኒት ያቆማሉ። በሳምንታቸው መድኃኒት ያቆማሉ። በወር ቅድም እንዳልኳችሁ በ3 ወር መድኃኒት ያቆሙ በርካቶች ናቸው። ስለዚህ እርሶም አንዱ ይሁኑ፣ ለምስክርነት ይብቁ፣ ቤተሰቦንም ከሐሳብ ከጭንቀት ይገላግሉ። እናመሰግናለን። ሐኪም መስፍን ከዞይ ሜዲኬሽን